ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድነው የማተርፈው በል። እንድትሳደብ ሲገፋፋፍ ምንድነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገናል። ምንድነው የማተርፈው? መንግስተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? እድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አቦላ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግስተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። የመልክን ደስታ ምን ይወስደዋል? እርጅና ይወስደዋል። አይወስደው? ይወስደዋል። በሽታ ይወስደዋል። የምግብን ደስታ ማጣት፣ ረሃብ ይወስደዋል። የወገንን ደስታ መለየት ይወስደዋል። የቤትን ደስታ ስደት ይወስደዋል። የማግኘትን ደስታ ማጣት ይወስደዋል። የክብርን ደስታ መዋረድ ይወስደዋል። የሹመትን ደስታ መሻር ይወስደዋል። የእግዚአብሔርን ደስታ ማን ይወስደዋል? ማንም አይወስደው። ደስታችሁን የሚወስድባችሁ የለም። ትክክለኛው ደስታ ክርስቶስ ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ፣ ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበት ነው ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ፣ ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽቀው ይሉና ተከናንበው ይሄዳሉ። ዛሬ ንድድ ይበል እስቲ ብለው ተከናንበው ይሄዳሉ። የዛን ጊዜ አይመከረ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዛ ደግሞ ምን እናደርጋለን? ደግሞ እንደዚህ ስልክ አሁን ስዊች ሳረገው ስዊች ኦፕን ሳረገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ነው። ልክ እንደዚህ ሰዎች ይከፍቱናል፣ ይዘጉናል። አይገርምም? ደግሞ መተው እንደው ሳላስበው እኮ በቀደም ተከናንቤ ያልኩ ሲሉ ተመስገን ደንግጬ ነበር እንላለን። ደግሞ ማለት ይኸውልህ ለምንድን ነው በሰው የምንመሰረተው? ማለት ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እነንትናም ጠሉኝ እኔ በምድር ላይ እኔ ምንድነው መሆነው ሊያስብለን ይችላል። በየርኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምድ ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሴቲቱ ከመርገሟ ሳትነጻ ያስገባ ዲያቆን ከክህነቱ ይሻር ይላል ፍትሐ ነገሥታችን። ይሄ አሁን ይሄ ሴትን እርኩስ ለማለት አይደል? እንዲሁ በፍጹም አይደለም። ቆርባ የለ እንዴ? ከምትቆርብ ሴት ጋር እኮ ክርስቶስ አብሯል። ታዲያ እንግዲህ የሴት ልማድ በመጣ ጊዜ ጥሏል ሊሮጥ ነው ክርስቶስ። ረከሰች ማለት አይደለም። ያ ማለት ሳይሆን
ለክርስቶስ ቤት የሚገባ ነገር ነው። ክርስቶስ ውጭ ስትሆን ነው ደስ የሚለኝ ካለ ውጭ መሆን ነው አይደለም እንዴ? የለም ልግባ እንደው ባይልም ልግባ ይባላል።